ሰላም ተማሪዎች በዛሬው ቪዲዮአችን 1.3 the notion of the set ሚለውን አብረን እናያለን። notion of set ማለት ነው የሴት ቃላቶችን አብረን እናያለን። ከሴት ቃላቶች ውስጥ አንዱ ምንድነው ኢምፒቲ ሴት ይባላል። ፋይናይት ሴት ኤንድ ኢንፋይናይት ሴትን አብረን እናያለን። ኢምፒቲ ሴት ማለት ነው መጀመሪያ ኢምፒቲ ማለት ነው ባዶ ማለት ነው። ስለ ሴት አብረን ተምረናል። ለምሳሌ ሴት ኦፍ ግሬድ 9 ኤ ስቱደንት ብል ይሄ ሴት ይሆናል ብለን ተምረን ነበር ከዚህ በፊት ባለው ቪዲዮ። ዛሬ ደግሞ ኢምፒቲ ሴትን ለመግለጽ እናንተ ክላስ ያሉ እናንተ ትምህርት ቤት ግሬድ 9 እስከ ዲ ብቻ ቢኖር ብላችሁ ሰዶ እናንተ ትምህርት ቤት ውስጥ 9ኛ ክፍል እስከ ዲ ብቻ ነው ያለው ብለን ብንወስድ the set of grade 9 ኤስ ብል ግሬድ 9ኛ ክፍል ኤስ ስላሌለ ምንድነው የሚሆነው ባዶ ክላስ ነው የሚሆነው። ግሬድ 9 ኤስ የሚባል ነገር ስላሌለ ባዶ ነው የሚሆነው። ልክ እንደዛው ኢምፒቲ ሴት ማለት ባዶ ሴት ማለት ነው። a set which does not contain any element ሴት ሆኖ ምንም አይነት አባል የሌለው ምን ተብሎ ይጠራል? is called ኢምፒቲ ሴት ተብሎ ይጠራል። ወይም ደግሞ void ሴት ተብሎ ይጠራል or null ሴት ተብሎ ይጠራል። እነዚህን ሁሉ ተመሳሳይ ናቸው። ባዶ ሴት ማለት ነው። ምንም አባል የሌለው ሴት ማለት ነው። the empty set denoted mathematically by symbol ብረስ ካርሊ ብረስ በባዶ ካርሊ ብረስ ኢምፒቲ ሴትን መግለጽ እንችላለን ወይም ደግሞ በዚህኛው ኢምፒቲ ሴትን እንገልጻለን። ኤግዛምፕል እዚህ ጋር አለላችሁ let set a is equals to x vertical line 1 is less than x is less than 2 x is an element of natural number x የመቁጠሪያ ቁጥር አባል ነው እና ደግሞ ምን መሃል ነው የሚገኘው ከአንድ እና ከሁለት መሃል ነው የሚገኘው ይላል። ከአንድ እና ሁለት መሃል የሚገኝ መቁጠሪያ ቁጥር አለ የለም። ስለዚህ ሴት ኤ ምንድነው ብለን እንጠራለን? ባዶ ሴት ነው። ምንም አባል የለውም። ለምን? አንድ እና ሁለት መሃል ምንም አይነት ቁጥር ስለሌለ ምንም አባል የለውም። then a is an empty set እንላለን because ለምንድነው there is no natural number ሆኖ between numbers 1 and 2 በሁለት እና በአንድ መካከል ምንም አይነት ናቹራል ነምበር ስላሌለ ማለት ነው። ስለዚህ ኢምፒቲ ሴት ማለት ባዶ ሴት ወይም ደግሞ ምንም አባል የሌለው ሴት ኢምፒቲ ሴት ተብሎ ይጠራል። ፋይናይት ሴት ኦር ኢንፋይናይት ሴት ደግሞ ማለት ነው ፋይናይት ማለት የአባላቶቹ ዝርዝር መዘርዘር ምንችል ከሆነ ውስን ከሆነ ወይ ደግሞ ለመጻፍ ማያስቸግር ሳይሆን መጻፍ ምንችል ከሆነ መቁጠር ምንችል ከሆነ ምን ይባላል? ፋይናይት ይባላል። ገደብ ካለው ማለት ነው። ገደብ ከሌለው ደግሞ ኢንፋይናይት ይባላል ማለት ነው። ዲፊኒሽን 1.1 a set which consists of a definite number of elements is called finite set ይባላል። የተገደበ ወይም የተገለጸ ኤሌመንት ካለው ገደብ ያለው ኤሌመንት ካለው ምን ተብሎ ይጠራል? ፋይናይት ሴት ተብሎ ይጠራል። a set which is not finite ያልሆነ ደግሞ ገደብ ያሌለው ከሆነ ደግሞ ምን ተብሎ ይጠራል? ኢንፋይናይት ተብሎ ይጠራል። ኤግዛምፕል እዚህ ጋር identify the following sets as finite set or infinite set ብለህ ከዚህ በታች የተዘረዘሩትን ግለጽ ይላል። the set of natural number up to 10 የናቹራል ነምበር አባል እስከ 10 ያለው ይሄ ግልጽ ነው። ገደብ አለው። ከ10 በታች ያሉ የናቹራል ነምበሮችን መጻፍም መግለጽም መዘርዘርም እንችላለን ማለት ነው። ስለዚህ ይሄ ፋይናይት ነው ብለን እንጠራለን። እዚህ ጋር መልሱ let a be a set and a is equals to 1 2 3 4 5 እስከ 10 ስለሆነ ይሄ ፋይናይት ሴት እንለዋለን። the set of
አፍሪካን ካውንትሪስ የአፍሪካ ሀገራቶች ስብስብ። የአፍሪካ ሀገራቶች ስብስብም ውስን ስለሆኑ ምን እንላለን? ፋይናይት እንላለን ማለት ነው። 53 55 አካባቢ መሰለኝ አይ ቲንክ። the set of whole numbers የወል ነምበሮች ስብስብ። ይሄ ኢንፋይናይት ነው። ለምን? ወል ነምበር ማለት 0 1 2 እያለ የሚቀጥል ቁጥር ወል ነምበር ይባላል። ስለዚህ የሚቀጥል ቁጥር ነው ማለት ማቆሚያ የለውም። ሚሊየን፣ ቢሊየን፣ ትሪሊየን፣ ኳትሪሊየን ማቆሚያ ስለሌለው ምንድነው? ኢንፋይናይት። ማይቆም ሲሆን ኢንፋይናይት እንላለን፣ ሚቆም ሲሆን ደግሞ ፋይናይት እንላለን ማለት ነው። እዚህ ጋር መልሶቹ አሉ። ሴት ኦፍ ሆል ነምበር ኢንፋይናይት ነው። ሴት ኦፍ አፍሪካን ካውንትሪ ፋይናይት ነው ማለት ነው። the number of element of the set የሴቱ አባላት ብዛት በምንድን ነው የምንተካው? is denoted by እንተካለን n ብራኬት ውስጥ a ብለን ከተካን ምን ለማለት ነው? number of element of set a ብለን ይሄን ሁሉ ከምንጽፍ ምን ብለን እንጽፋለን? ኤን አስቀምጠን ኤን ካስቀመጠን ምን ማለት ነው? የአባላቶቹ ብዛት ብለን ለመግለጽ ኤንን እቺ እንጠቀማለን። for instance in the above example ከዚህ በላይ የነበረው ሁለተኛ ኤ ላይ ያለው ኤግዛምፕልን ስንወስድ ስንት አባል አለው? number of element of a ስንት ነው? 10 ነው። 10 ነው ማለት 1 2 3 4 5 10 አባላቶች አሉት። ይሄን the number of element of set ብለን ከምንጽፍ number of set of element የሚለውን በኤን ተክተን equal to 10 ብለን እንደዚህ መጠቀም እንችላለን ማለት ነው። exercise 1.3 identify empty set from the list below ከዚህ በታች ከተዘረዘሩት ውስጥ empty set የሆነውን ለይ ነው የሚለው። a set a is equals to x vertical line x is an element of natural number and 5 is less than x is less than 6 ይሄ ኢምፒቲ ሴት ነው አይደለም? በ6 እና በ5 መካከል የመቁጠሪያ ቁጥር የቀረ ቁጥር አለ? የለም። 5 እና 6 መካከል ምንም አይነት ቁጥር ስላሌለ ይሄ ኢምፒቲ ሴት ነው ብለን እዚህ መግለጽ እንችላለን። ወይም ደግሞ በባዶ እንዲህ መግለጽ እንችላለን ማለት ነው። ይሄ ኢምፒቲ ሴት ነው። ቢ ላይ ደግሞ ቢ ኢዝ ኢኳልስ ቱ ከርሊ ብሬስ ውስጥ ሴት ብሬስ ውስጥ 0 አለ። ይሄ ኢምፒቲ አይደለም። ኢምፒቲ ለመሆን ወይ ይችኛው ምልክት መሆን አለበት ወይ ይችኛው ምልክት መሆን አለበት። 0 ማለት ኢምፒቲ ነው ማለት አይደለም። ለምሳሌ 0 1 3 ስንወስድ ይሄን እንደ አንድ ኤሌመንት እየቆጠርን ነው። ብዙ ጊዜ የምትሳሳቱት ነገር ስለሆነ ነው። እዚህ ጋር ሲሆን ኢምፒቲ ሳይድ አይደለም። ይሄ እንደ ሴት እንደ አባል ነው የሚቆጠረው። 0 የዚህ ሴት አባል ነው። እዚህ ጋርም ልክ እንደዛው አንድ አባል ስላለው ይሄ ኢምፒቲ አይደለም ማለት ነው። ሲ ላይ ሲ is a set of odd natural numbers divisible by 2 ጎዶሎ ቁጥር ሆኖ ለሁለት የሚካፈል ስብስብ ነው ሲ ማለት። ሴት ሲ ማለት ጎዶሎ ቁጥር ሆኖ ለሁለት የሚካፈል። ጎዶሎ ቁጥር ሆኖ ለሁለት የሚካፈል ምንም አይነት ቁጥር የለም። ለምን? ለሁለት ለመካፈል አንድ ቁጥር ምን መሆን አለበት? ፈርስት ዲጂቱ ለሁለት ወይም ደግሞ ሙሉ ቁጥር መሆን ስላለበት ይሄ ኢምፒቲ ሴት ነው። ምንም ጎዶሎ ቁጥር ለሁለት መካፈል ስለማይችል ኢምፒቲ ሴት ነው እንላለን። ይሄም ኢምፒቲ ሴት ነው። ሁለተኛ ላይ ሶርት ዘ ፎሎዊንግ ሴትስ አስ ፋይናይት ኦር ኢንፋይናይት ብለህ ሶርት አድርግ ደርድር ማለት ነው። ዘ ሴት ኦፍ ኦል ኢንቲጀር ነምበር የኢንቲጀር ነምበር ቁጥሮች በሙሉ ማለት ነው።
የኢንቲጀር ነምበር ቁጥር በሙሉ መጻፍ አይቻልም። ለምንድን ነው የማይቻለው? ኢንቲጀር ነምበር ማለት -2 -1 0 1 2 እያለ የሚቀጥል ቁጥር ነው ብላችሁ ተምራችኋል። ስለዚህ ከዚህ ወደዚህ ይቀጥላል፣ ማቆሚያ የለውም። ሚሊየን፣ ቢሊየን፣ ትሪሊየን፣ ኳትሪሊየን ወደ ምንም ማቆሚያ ስለሌለው ምን እንላለን? ኢንፋይናይት ነው እንላለን። በዚህም በኩል ጋር እንደዛው። ስለዚህ ኤ ላይ ያለው ኢንፋይናይት ነው። the set of days in week በአንድ ሳምንት ውስጥ ያሉ የቀናቶች ስብስብ። በሳምንት ውስጥ ያሉ የቀናቶች ስብስብ ስንት ነው? 7 ናቸው። ስለዚህ እነሱን ሙሉ መግለጽ እንችላለን። Monday, Tuesday, Wednesday, Thursday, Friday, Saturday, Sunday ብለን እንደዚህ መግለጽ እንችላለን። ስለዚህ ይሄ ማቆሚያ ስላለው ገደብ ስላለው ምን ይባላል? ፋይናይት እንለዋለን ማለት ነው። ለዚህኛው ፋይናይት ነው። እሺ ሲ ላይ ያለው ሴት ኤጅ ኢኳልስ ቱ ኤክስ። ኤክስ ደግሞ ምንድነው? ኤክስ ኢዝ ኤ መልቲፕል ኦፍ 5። ኤክስ የአምስት ብዜት ነው። የአምስት ብዜት ከስንት ይጀምራል? ከ5 ይጀምራል። 5 ማለት 5 ሲባዛ 1 ነው። ስለዚህ 5 የአምስት ብዜት ነው። ከዛ 10 የአምስት ብዜት እንዴት ይሆናል? 2 ሲባዛ 5 10 ስለሚመጣ የአምስት ብዜት ነው እንላለን። ልክ እንደዛ 15ም 5 ሲባዛ 3 ስለሆነ 15ም የአምስት ብዜት ነው። 20ም የአምስት ብዜት ነው። 20 ሲባዛ 4 ሲባዛ 5 20 ይሰጠናል። ስለዚህ እያለ ይቀጥላል። ይሄም ቢሆን ማቆሚያ የለውም። ሺም 10 ሺም 20 ሺም 100 ሺም የአምስት ብዜት ስለሆኑ ይሄም ማቆሚያ የለውም። ስለዚህ ኢንፋይናይት እንለዋለን ማለት ነው። ኢንፋይናይት ዲ ላይ ቤዝ ኢኳልስ ቱ ኤክስ የሴቱን ኤለመንት ሪፕሬዘንት ያደርግልናል። ኤክስ ደግሞ የማን አባል ነው? ኢንቲጀር አባል ነው። ኤክስ ሌዛን -1 ነው። ከ-1 በታች ያሉ የኢንቲጀር ነምበሮች ስብስብ። ያ ማለት ነው ከ-1 በታች -1 አያጠቃልልም። ከ-1 በታች ያለው ስንት ነው? -2 ኮማ -3 -4 -6 -7 እያለ ይቀጥላል። ይህም ቢሆን ማቆሚያ ስለሌለው ምን ይሆናል? ኢንፋይናይት ይሆናል ማለት ነው። ኢ ላይ ዲዝ ኢኳልስ ቱ ሴት ዲዝ ኢኳልስ ቱ ኤክስ ሪፕሬዘንት የሚያደርገው ምን ነው? ኤሌመንት ኦፍ ሴት ዲ ነው። ኤክስ ኢዝ ፕራይም ነምበርስ። ኤክስ ደግሞ የማን አባል ነው? የፕራይም ነምበር አባል ነው። ፕራይም ነምበር ማለት ነው ለአንድ እና ለራሱ ብቻ የሚከፍል ቁጥር ፕራይም ነምበር ይባላል። ከስንት ይጀምራል? 2 3 5 እያለ ይቀጥላል። ይህም ቢሆን ማቆሚያ ስለሌለው ምን ይባላል? ኢንፋይናይት ይባላል። ለዛሬው እዚህ ጋር እናቆማለን። ያልገባችሁ ነገር ጥያቄ የሆነባችሁ ነገር ካለ ኮሜንት ላይ መጠየቅ እንዳይረሳ። ቻናሉን ሰብስክራይብ ላይክ ማድረግም እንዳይረሳ። ባይ